Tonight
አምላክ ነፃ ወጣ ዛሬ ቤተ መቅደስ አምላክ ነፃ ወጣ ሆሳዕና ሆሳዕና ለወልደ ዳዊት ሆሳዕና ለወልደ ዳዊት በትስብእተ አብ በትስብእተ አብ በትስብእተ አብ በትስብእተ አብ ምስጋናሁ 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 መዛነ ቦሰኬ በትስብእተ አብ በትስብእተ አብ በትስብእተ አብ በትስብእተ አብ ምስጋናሁ 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 መዛነ ቦሰኬ ምስጋናሁ 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 መዛነ ቦሰኬ የምስጋና ጌታ ናና የምሕረት ጌታ ማዳን ተገኝታለችና ናና የምስጋና ጌታ ማዳን ተገኝታለችና ሰላም ተገኝታለችና ኢየሩሳሌም ሆይ ምስጋናን ጀምሪ መለከትን ንፊ ነጋሪት ጎስሜ ሰላምሽ ታውጇል ማዳንሽን ቀርቧል ጌታ ሊጎበኝሽ ከበራፍሽ ቆሟል ናና የምስጋና ጌታ ናና የምሕረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና ያልታደልሽ ሀገር ጊዜ ልትበይ ለምን ተቃወምሽው አምላክሽን ስታይ የከተማውን በር መዝጊያውን ቆልፈሽ ከሩቅ የሸኘሽው ሲመጣ ሰላምሽ ናና የምስጋና ጌታ ናና የምሕረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና የቢታንያ ድንጋይ አንደበታው ትቶ ምስጋናን ጀመረ አምላኩን ለይቶ ሳርና ቅጠሉ ዘንባባው ሰገደ ፍጥረት ሊያመሰግን አምላኩን ወደደ ናና የምስጋና ጌታ ናና ማዳን ተገኝታለችና ሰላም ተገኝታለችና ሕፃን ሽማግሌው ምስጋናን ሲያቀርቡ ተቆልፎ ነበር ፈሪሳዊ ልቡ ዛሬም በምስጋና ልባችን ይለወጥ የሆሳዕና ይመላለስበት ናና የምስጋና ጌታ ናና የምሕረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና እናቶች አባቶች ይበቃናል። እሺ ይበቃናል፣ ይበቃናል፣ ይበቃናል። ሉጋ ወሬ ዱቆ ስንዲቅ ደረስ ሉጋ እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ አባታችን መላከ ብርሃናት መምህር ቀሲስ ወልደ ተክለ ሃይማኖት የሁለቱ አድባራት ዋና አስተዳዳሪ አባታችን ከትጉሃን አባይነ ሞገስ የደብራችን ሰባኪ ወንጌልና እንዲሁም የአሰሬ ቅዱስ መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ፣ በዚች ቅዱስ ቤተክርስቲያን የተገኛችሁ ሊቃውንት ካህናት፣
ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በእግዚአብሔር ስም ፍጹም ሰላምታ እንደምን አደራችሁ? አከም ቡልተኒ እንደምን አደራችሁ? አከም የሮ ከነ ጌሰኒ በጋ ዋቀዮ ጉያ አራ ከነን እንደገኘዩ ከነተ ወልት ሉቃያ ሲንገሄ በጋ ገመነ እንደገኘዩ ገመደኒ ዋቀዮ ማለት ይፈዳል። እንኳን እግዚአብሔር በሰላም በጤና በፍቅር ሁላችንንም ማለት ነው ለዚች ሰዓትና ለዚህ ታላቅ በዓል ያደረሰን የአባቶቻችን አምላክ ስሙ ዛሬም ዘወትርም የተመሰገነ ይሁንልን። አመስግኑት። ደግሞም ለዛሬ ዓመት እንዲያደርስን በድጋሜ ሶስተኛ ጊዜ አመስግኑት። ሰዓታችንን ለመጠቀም ያህል ቀጥታ ወደ ዕለቱ ትምህርት እንሄዳለን። የዕለቱን ትምህርት የሚያስተምሩን አባታችን መላከ ብርሃናት መምህር ቀሲስ ወልደ ተክለ ሃይማኖት የዚህ ደብር አስተዳዳሪ ናቸው። ወደ አባታችን እሳቸው በመንፈስ ቅዱስ ለቃል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ ሊቃነ ጳጳሳት የማሰሪ መድኃኔዓለም አስተዳዳሪና አስተዳዳሪያችን ሰባኪ ወንጌል የምትሆኑ አገራችን ወንድሞቻችን ወገኖቻችን በመሆኑ የደብራችን ሰባኪ ወንጌል የተከበራችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እዚህ ቅዱስ ስፍራ የተገኛችሁ አባቶችና እናቶች፣ ወንድሞችና እህቶች፣ ሕፃናትን ጭምር የወደደን እስከ ሞት ድረስ ያፈቀረን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? አከም ቡልተኒ አከም ዮመጌሰኒ አሜን። ገለታ ዋቀዮ የሚያቀሰ ገለት የፈሩፍ ሁሉ ኬኛ ነጋ አኑ ነጌ ዲክሴ akka cubbuu keenyatti hirmaannee kaardinaa isaatiin ofitti fuunee yeroo kana sa'aatii kana mana qulqullummaa isaa kanatti argannee eebba isaarraa akka argannuuf eeyyama isaa waan ta'eef galanni fi ulfinni isaaf haa ta'u. Akkasuma haati kana qulqullatti maranii jireenya gara garaa karaa isheetiin argannee haati kana qulqullatti maaraman በረበራን መቃንሺ ከንገረን በተቢ ከመፋተኑ ፋተው ያራ ከናትን ከመደ ዋቀዋንተን ድግግሩ ስለተገለ ይፈቀኝ ንጋዶች ወደ አመንታን ከኦርቶዶክስ ታዴ አያን አከረት ለወደሞች ሱቀና አከመ ከመጁለ የየመረቤት ዋንተ እንደም ተለኛ የሞት አለምታ ገና ታኔ ዋን አርገኘት ልጆቹን መራጭ ሰዋን የስር ትገት ይፈቀነ እናንዱ ማለቃን ረድ በሙቲ ይታነ ያለቹ እንደነኙ እናቱ ዋቂ ውስጥን ከደረደ ዋንቴ አለምታ ገና ወደ ከረት በሌለ ወጋው ባለ ለያ ለየሙ ከመሰዋንቴ ከናቡ ሁሉንም ከነና ወገን በመርማት ገለታዋንቴ ገለቴ ፈታ ገለቴ ፈታ ከነሰ የጀምሯንቴ ትልቅ ገለቴ ፈታ ነው። እውነት እኛ የኦርቶዶክስ ተዋሕዶ እምነት አማኞች ሆነን እንዲህ በስተን በየዓመቱ ዞሮ የሚመጣውን በዓል እንድናከብር እድለኞች ስለሆነ እግዚአብሔር ከእኛ ደግሞ የሚፈልገው ምስጋና ስለሆነ ምንም አድርጋችሁ አመስግኑ። ምንም አመስግኑ። ደከማችሁ እውነት ነው። ይህንን ቦታ ይህንን ጭብጨባ ይህንን ምስጋና የምስጋናው ባለቤት አምላካችን እግዚአብሔር ነውና እርሱ በቸርነቱ ይቀበልልን። ሆሳዕና በአርያም ሆሳዕና በአርያም
የትምህርታችን ርዕስ ይሄ ነው። ቃሉ ግዕዝ ነው። ወደ አማርኛ ስናውጠው ደግሞ በሰማይ ያለ መድኃኒት። የት ያለ መድኃኒት? በሰማይ ያለ መድኃኒት። ቁርቢፋን ሞዋል ለማ ቁርጥ ሰሚር ረጁ ቁርጥ የተነው ቁርጥ ሰሚር ረጁ መተለመ በሙሰከኛ ከና ከደማቴ ሰዓት እንደነዋቴ ፍቅር በኩል የፊት ከሸኒፍ ይበረና አያም ያረከ ከመንኩን አያና ወፍታከ ኢየሱስ ክርስቶስ ወጋ ከሰት ጊዜ ሰገነ አያና ከመንኩን የቻ ተሰጥቶ ዘጠኝ አበይት በዓላት ከሚባሉት ከጌታችን ከኢየሱስ ክርስቶስ በዓል አንዱ ዛሬ የምናከብረው የሆሳዕና በዓል ነው ማለት ነው። የማን በዓል ነው? ሆሳዕና ማለት ቅድም በአራቱም ወንጌላት ላይ ተጽፎ አባቶቻችን ካህናት ደስ ያደርጉ ታሪኩ በሚገባ አንብበውታል። ዛሬ ግን እኛ የምንማረው በመጀመሪያው ወንጌል ላይ በማቴዎስ ወንጌል ምዕራፍ 19 ቁጥር 10 ላይ ያለውን ምዕራፍ 22 ቁጥር 10 ላይ ያለውን መነሻ አድርገን እንማማራለን። ታሪኩን በአራቱም ወንጌል ላይ እናገኘዋለን። ሴና ብሎ አጣቀን እንበል አያና አጣቀን ወንጌል አፍር የሚባለው አድርገን ወንጌል ማቴዎስ፣ ወንጌል ማርቆስ፣ ወንጌል ሉቃስ፣ ወንጌል ዮሐንስ ነው ከራቡ አማ ወድሚን ቀመረኑ ወንጌል ማቴዎስ ቆና ዲግደሚለም ለቆፍ ሰው ደውባ ከንዱ እንደሆነ ብሮም ተገኛ ለኔ እኮ ወጅኑ መረና እኒ ዋቀዩ ወንጌልና ማለክሰስ እኒ ማበርሰስ ለቲ ወዱበን ባይዳን ነው ዋቀዩ ወዱበት ገሩ ለፔን የዋንተ ለፔን አማት ገረጋሪት የዋንተ ሁሉ መገኛ አይነቱበት ነው ማበርሰስ እግዚአብሔር ሁላችንንም ያስተምረን። እኛ ብንናገር ዋጋ ላይ ኖረው ይችላል። እግዚአብሔር ከተናገረ ግን የጠመመው ይስተካከላል። እጅግ በጣም ጨካኝ የሆነ ልቡና ይመለሳል። ክፉ ስራ የሚሰራ ይሄድና በጎ ስራ የሚሰራ ይሆናልና ሁላችንም እግዚአብሔር ያስተምር። ሆሳዕና በአርያም የሚለውን ኃይለ ቃል የተናገሩት በቤታንያ ያሉ ሕፃናት ናቸው። በሰማይ ያለ መድኃኒት ወይቸ ሰሚር ረጁ ከነደይ በከተን እጆሌ ቤታንያት አርገመኒ እጆሌ ከሰመን መናመንታ ከነዞረኒ ጀቹ መከና ማለት ወለጀ ፈለገኒ ይሄ ማለት ነው። ሕፃናቱ ልብሰ ተክህኖ ለብሰው የእናንተ ልጆች ይህን ቤተ መቅደስ ዞረው ምክንያቱም ቤተ ክርስቲያን ቃሉ መናገር ብቻ ሳይሆን በተግባርም ጭምር የምታሳይ ስለሆነች ሰገሌት ብቻ ይሮናል ኢጃንስ አገሬቱ አካመኑ ታስስቲ ዋንተ የፈኒ አመንታኩን ለእንድ ገኛም አስዶረኒቱ ገለቴ በተንኮን እጆለን ቢታንያት ዋቀ ከኝ ኢየሱስ ክርስቶስ ይሰገለቴ ፈተኒ ቆሪቸ ሰልፍ ባጁ ሆሳዕና ማለት ቆሪቸ የቹና ወይንም ነብዩ ቅዱስ ዳዊት እንደተረጎመው አሁን አድን ማለት ነው። ያው ዞሮ አሁን አድን ማለት መድኃኒት ማለት አንድ ነው። በሰማይ ያለ መላእክት ቁርጭ ሰሚራ ቁርጭ ለመከና ቢባራ መዳን ተቆምት አይደለም። ይሄ አሁን የምንማማረው መድኃኒት በዓለም ላይ ከምናገኘው መድኃኒት ልዩ ነው። የሰማችሁ ነው፣ ልዩ ነው። አሁን በዚህ ምድር ላይ እናንተ ብትታመሙ ወደ ሐኪም ቤት ብትሄዱ ዶክተሩ ምናልባት በሕክምናው መሰረት አይቶ መርምሮ ለህመማችሁ የሚሆነውን መድኃኒት ይሰጣችኋል አይደለም? አዎ ዶክተሩ የሚሰጠው መድኃኒት 100% ያድናል ብሎ አይደለም፣ ላድንም ይችላል አይደለም? አንዳንድ ጊዜ መድኃኒት ወስዳችሁ ከበሽታው ጋር ሳይገናኝ የቀረበት ጊዜ የለም። እግዚአብሔር ካላገናኘ እኮ መድኃኒት ቤት መሄድም ብዙ ፋይዳ ላይኖረው ይችላል። ብዙ ሰዎች መድኃኒት ቤት ሄደው ታክመው ተስፋ ቆርጠው ወደ ቤተክርስቲያን ይመጡ ስላሉ ማለት ነው። አሁን ይሄ በዚህ በመጽሐፍ ቅዱስ
ላይ መድኃኒት ተብሎ የተገለጸው የሰማዩ የአርያሙ መድኃኒት 100% ሰውን የሚያድን ነው። ጥርጥር የሌለበት ፍጹም መድኃኒት ሊያድነኝ ይችላል ብለን በመጠራጠር ሳይሆን ያድነኛል ብለን ስንጠቀመው እርሱ ፍጹም መድኃኒት ነው። ደግሞ አድኖናል አይደለም? አዱ ጉዳይ ተመቶሎ ማለት ነው። ዋና ማለት ነው ስንት ወደ ከሚማል ነው መድኃኒዓለም የማምን መድኃኒዓለም ማለት ነው። ከዛ አዱኛ ትንት ከነዱኛ ፈይሰ ቁጭ ተፈቀናት ይረድ ኢሳማ ቁጭ ተደረገ አዱኛ መረከተ ቁጭ ቀሌ ከፈይስ አዱና ሁሉ ማከን ኮነ ከሰባስ የሰው ብቻ ገና እኒ ቆርጭጉን ፐርሰንት ይባ አነመ ፈይሱ ገሩ ኑራ ማንቱ የገማ አመንታን የገማ አመንታን ከመታ ይንተው እንዴ ገነት የበረውን አንደኛ ጉባት ተስፋ ተኔቶ ገረመና መንታ ነው ባሉፋን ዋቀ የቡ ተስፋ ሳኒ በሚሰፊ እንጅርተን እንተን ወደ ኦማዋን ጅራቱ ነንደቻን ገንደለመን ጅራቻቱ ምቲ አከሲባ ጅራቻቱ ዋንቴ ከንደራቻ ጅራን ማሊ ቆሪቻ ከናኑ ዳይን ማሊ ከለጀቹ ደንደሴ ለምንድን ነው እነዚህ ህፃናት የአርያም መድኃኒት ብለው ማመስገን የቻሉት ለምንድን ነው ብለን ባጭሩ ታሪኩን ስንመለከት የዛሬ ሆሳዕና በዓል በዚህ በማቴዎስ ወንጌል ምዕራፍ 22 ቁጥር 1 ጀምራችሁ አንብቡት። ጌታችን ኢየሱስ ክርስቶስ ከቢታንያ ወይንም ከቤተፋጌ ወደ ኢየሩሳሌም ከተማ የገባበት ታሪክ ነው። አሁን ወደ ኢየሩሳሌም ከተማ መግባቱ አይደለም፣ ብዙ ጊዜ ገብቶበት አስተምሯል። የአሁኑ ግን የመጨረሻው ነው። አገልግሎቱን 33 ዓመት ሙሉ አከናውኖ ከዚህ በኋላ ወደ ሰሙነ ሕማማት ነው የምንሄደው። ከዚህ በኋላ መከራውን የምናስብበት ነው። ከዚህ በኋላ እሱም ለአይሁድ ተላልፎ የሚሰጥበትና በመስቀል ላይ ተሰቅሎ እኛን የሚያድንበት ጊዜ ነው እንጂ ወንጌል የሚያስተምርበት ጊዜ አይደለም። ከእንግዲህ በኋላ ወደ ኢየሩሳሌም ከገባ በኋላ አልወጣም። ስለዚህ የመጨረሻው ወደ ኢየሩሳሌም ያደረገው ጉዞ ነበረ። ግን ከሌላው ጊዜ ጉዞ ለየት ያለ ነበረ። ጊዜ ባይ ከረመጋላ ኢየሩሳሌም ለደቤ በርሴ ነው ኢየሱስ ክርስቶስ ደዴ አቂስ ሚሳን ማኩመሩ አቂስ ዱራትን አደይቻ ማለት ጊዜ ባል ሴኔ በርሲ ሴንባ ዱራስ እንደነቻ ከነማቱ ይገሩ የዶቶ ሙራት ኡጋስ ወደሙ ሰዲ በርሲ ሴ ኑፈይሱ ከነጎደ ከራሳ ዋአዌ ጫታ ገረፈሙሳ ከሪት ዱበሮጊን ጉያ ጂማታ መስቀሊ ጉባት ፈነፈኔ ጉያ ኢድት ኑፈይሱ ለመሌ ጉያ ኢትኒ ደቤ በርሲሱት መጋለ ከነደሲኒ ደቤቱ እንባል አከስተው ብቻ ምት እዶን አዲያም ዛቱ አደየቻ ወደ ከተማው በሚገባበት ሰዓት ከሌላው ጊዜ አካሄድ የተለየ ነው። ምንድነው አካሄዱ ስንል የሚገርማችሁ 16 ምዕራፍ ተማችሁ አሁን እሱ ካለበት ከተነሳበት ጀምሮ የኢየሩሳሌም ከተማ 16 ምዕራፍ ወይም 16 ኪሎ ሜትር ነው። ኪሎ ሜትር አቁጣፉ ባዲያሙ ኪሎ ሜትር አቁጣፉ ደሜ ቤተፋጌ ወግን ቢታንያ ወግመገው በከቦታ ሳጌ ሳን ለማን ይርጋቱ ቆይ ከደቀ መዛሙርቱ ሁለቱ 16ቱ ምዕራፍ 16ቱ ምዕራፍ 14ቱን ከሄደ በኋላ ወይንም ቤተፋጌ ከደረሰ በኋላ ዛቢታንያ በሚደርስበት ሰዓት ላይ ከደቀ መዛሙርቱ ሁለቱን ላካቸው። ወዴት ነው ላከው? ከእሱ ፊት ለፊት ወዳለው መንደር ማለት ነው። መንደር የሰፉበት ምት በረቶ ሰዓት ለማለት ነው። ተገኘ ኢየሱስ ክርስቶስ ማለት ይርገ ለምንድን ነው የላካቸው ስንል እዚህ በመንደር መካከል ላይ በመንደር በራፍ ላይ እናትና ልጅ አይኖች ታስረዋል። የሰመንደር ሰፉበት ሀዲፍ ይልሙን ሀሬ ለመሬቱ አባን ሂዴ ብራዴ ነጭ የሀይቱ ባለቤት አስሮ ሄዷል። አንደኛ እንዳይጠፉበት ነው።
ሁለተኛ የሚገርመው እግዚአብሔር በባህሪው አዋቂ ስለሆነ እነዚህ አይነት በግፍ ነው የታሰሩትን ጭምር ነው። አብያቆ ታስሮ ወይ ሳማ አይደለም ታስረው አይደል? ታስሮ ሲሆን ግፍ ነው አይደለም? የሰውን ግፍ የሚመለከት እግዚአብሔር የእንስሳትን ግፍ የሚመለከት እግዚአብሔር ነውና በወቅቱ የመጣው እነዚህ ሁለቱን ደቀ መዛሙርት እነዛን አህዮች ፈታችሁ አምጡ ብሎ ናቸው። ምን አድርጋችሁ አምጡ? ግን ምክንያቱም አህያዎቹ ሁለቱ አህዮች ዝም ብሎ አይደለም እዛ የተቀመጡ ባለቤት አላቸው። መኖር ብቻ ሳይሆን ታስረዋል። መታሰራቸው ደግሞ አህዮቹን ያሰረ ሰውን አይደለም። ስለዚህ ባለቤት ስላላቸው እነዚህ የታሰሩትን አህዮች ሰው ሄዶ ሲፈታ ግን ለምን ትፈታላችሁ? እነሱ አይጠፋም አይደለም። እንዲህ ብሎ የሚጠይቃቸው ሰው ካለ ጌታቸው ይፈልጉታል ብላችሁ ንገሩ። ማለት ይቅተንጀለኔም ሲንጋፈት ሞጅራተን አባኒ ሳሊኝ ይበልታል ጀናቱ ድበቃታ ሙሰነሳን እንበተኒ ጨንጀን ይከቶ ፊዳቁ እውነት ነው። ደቀ መዛሙርቱ ተልኮ ሄዱ። አህዮቹን ታስረው አገኙ። ከእስራታቸው ፈተው ይዘው መጡ። በሚመጡበት ሰዓት ላይ ጥያቄ ሲቀርብባቸው በሉ እንደተባሉ ሲሉ ዝም አሏቸው። ለምን? ያዘዘው እግዚአብሔር ስለሆነ ያዘዘው እና ፈተው ይዘውለት መጡ። ይዘውለት ሲመጡ ሰዎች ነበሩ፣ ብዛት ያለው ሰዎች ነበሩ። አሁን ካለበት ከቤተ ፋጌ ጀምሮ እስከ ቤተ መቅደስ በኢየሩሳሌም ከተማ እስካለው እስከ ቤተ መቅደሱ ድረስ በአህያዋ ላይ ተሳፍሮ ጉዞውን ጀመረ። የሚገርመው ጌታ ወደ አህያዋ ላይ ሳይወጣ በፊት ሰዎች አህያዋ ላይ ልብሳቸውን አንስተው ጎዘጎዙለት። እናደረጉለት ልብሳቸውን ጎዘጎዙለት። በአህያዋ ላይ ልብሳቸውን ማድረግ ብቻ አይደለም፣ አህያዋ ደግሞ መሬት መርገጥ የለባትም ብለው ለአህያዋ ልብሳቸውን አነጠፉ። ይህንን ጉዞ ቤተ መቅደስ እስከሚደርስ ድረስ መሬት ላይ ልብሳቸውን እያነጠፉ አህያዋ ላይ ልብሳቸውን አድርጎ ጌታ ተቀምጦባቸው ኢየሩሳሌም ከተማ ቤተ መቅደስ ገቡ። አባቶቻችን ሁለት ነገር ይናገራሉ። በእርግጥ ሁለቱም አይጋጭም። ምክንያቱም ለእግዚአብሔር የሚሰሩ ነገር ስላሌለ ማለት ነው። ሁለቱንም በተአምራት ተቀምጦባቸዋል ይላሉ። አይደለም ከቤተ ፋጌ እስከ ቤተ መቅደስ ያለውን